ሰላም እንዴት ናችሁ? ደህና ናችሁ? ሁሉ ምርጥ ነው፣ ሁሉ ሰላም። ዛሬ በጣም ደስ ብሎኛል። ባይዘው ማለት ነው ሰው ተጣልተው ሲቀመጥ በጣም ነው የሚደብረኝ። ባይዘው ማለት ነው ከዛ ሰው ላይም ቂም ይዛሉ፣ ከዛኛው ሰው ላይም ቂም ይዛሉ። በዛ መሀል ላይ ደግሞ እነሱ ብዙ ነገር አወራሉ። በዛ መሀል ላይ ብዙ ሰው ብዙ ነገር ነው የሚወስደው ማለት ነው። እንደዚህ ታወራለች፣ እንደ ያችኛውም እንዴት እንደዚህ ታወራለች እያሉ ሰዎች ማለት ነው ብዙ ነገር ሊያወሩ ይችላሉ። ግን ባይዘዊ ዛሬ እነዚህ ሁለቱም ስለታረቁ ማለት ነው በጣም ደስ ብሎኛል። የምር እኔ በበኩሌ በጣም ደስ ብሎኛል። ይፋ ትችላለህ እናቴን፣ እፋ ሁሌም ትችላለህ የምለው ባይዘዊ ማለት ነው በምክንያት ነው። ትችላለህ፣ የምሬን ነው። የምር ትችላለህ እናቴን። ሩትዬ ደግሞ ዛሬ በጣም ተናፍቀሽ ነበር ምናምን፣ በጣም ተናፍቀሽ ነበር። እንኳን መጣሽልኝ፣ አይተንልሻል፣ ቆንጅዬ ሆነሻል። ደግሞ በጣም ነው የሚታምሪ የምር ማለት ነው። እፋ ትችላለህ እናቴን። እነዚህ ሁለቱም መታረቅ አለባችሁ። ያ እንዴ ከድሮ መታረቅ አለባቸው። መጣላት የለባቸው። በዚህ የሆነ ቦታ ላይ በመጀመሪያ ጥፋት ያጠፋችው ሩታ እንደሆነች ደግሞ እኛ ሁላችንም እናውቃለን። የሆነ ቦታ ላይ ጥፋት የሆነ የአብርሽ ራቆት ቪዲዮ የያዘችው ጊዜ ላይ እኔ በበኩሌ የሩታ ላይ ትንሽ ደብሮኛል። እዛ ጋር ሁንካኔም ማዝኩት፣ ሁንካኔም እንደዚህ ያደረኩት ምንም ትክክል ነው፣ ሁሉም ነገር እንደዚህ ያደረኩት ትክክል ነው ያለችው ቦታ በጣም ደብሮኝ ነበር። እንዴት እንደዚህ ትላለች ምናምን ብዬ ደብሮኝ ነበር። እኔ እያስተካከልኩ ነበር። ለምን እንደዚህ ታረጊያለሽ ብላ ያችኛው ሲጠይቅ ሩታ ደግ አረኩኝ፣ ትክክል ነው ያረኩት ያለችው ቦታ በጣም ደብሮኝ ነበር። ከዛ በኋላ በቃ የሚያወሩት ቅኔ ምናምን በጣም ትጠላላችሁ አይደል? ብቻ ማለት ነው ቅኔ ምናምን ሁሉ ነገር አስጠልቶን ነበር። እንኳን ታረቁ፣ የምር እንኳን ታረቁ ብዬ አስባለሁ። እኔ በበኩሌ እንዴ በቃ ደስተኛ ነኝ። የምር እነሱ ስለታረቁ በጣም ደስተኛ ነኝ። የምር